ወስጊዲ ቲቪ ማጊ ቭሎግስ በሌላ ቀውጢና ቤንግ ቪዲዮ ተመልሼ መጥቻለሁ። ያ አይኑ ጠፍቻለሁ ከ5 ወር 6 ወር በኋላ ነው የመጣሁት እና ጋይስ በጣም ሶሪ። ያ ከዚህ በኋላ አንጠፋም ብለን እናስባለን። በዛሬው ቪዲዮ ደግሞ ቦር አዳዲስ ጌሞች ገብቷል፣ 3 ጌሞች። እነዚህን ጌሞች አዲስ አበባ ለመጀመሪያ ጊዜ ነው ያ ጌም። ያንን ሄደን እንሞክራለን ያሳይ እና አብራችሁኝ ነው። ዌልካም left and right, just hold your platform. Left and right, where ooh yeah. Yes, guys, እንግዲህ አሁን ደግሞ ቦሌ ደርሰናል። ወደ ውስጥ ገብተን ደግሞ 3ቱን ጌሞች እንሞክራለን እና ትንሽ ጉንፋን ይዞኛል። ያ እንግባ። እና ጋይስ ትኬታችንን ገዝተን መተናል። የምንገባው የመጀመሪያው ጌም ክሬዚ ይባላል እና በአንድ ሰው 250 ነው ከካሜራ ማኔ ጋር 500 ብር ማለት ነው። እና ጋይስ ወረፋ አለ። ትኬት ሲቆርጡ ጠንቀቅ ብላችሁ ቁረጡ። እዚህ ጋር ነፍ ጌም ስላለ በስማቸው ብቆርጡ ይመረጣል። ምክንያቱም አንዴ ከተገዛ አይመለስም ትኬት እና ሰው ብዙ ነው ያለው። ትንሽ ወረፋ ምናምን አለ። እንደን አብረን ሞክረዋለን። ያሳይ በጣም ክሬዚ ጃቹ ጀለስ ያወርድም አይወርድም ነው አንተ ፈረውት ማለት ነው። ሽክርክር በጣም ነው this guy
ሬት 10 ካስ ፋይን ያዞራል። እንደነ ከ10 9 ትንሽ አነሰ እንጂ ፒስ ነው። let's go ያ ጋይስ ተመልሰን መተናል። this one game crazy የሚባለውን 8 ከ10 ምክንያቱም ትንሽ ጨዋታው አነሰች። ሰፋ ያለ ታይም ቢሰጠው ፒስ ነበር። እንደን አሁን ፍሪዝቢ መሰለኝ የሳይ እሱ ደግሞ በሰው 350 ነው። እሱን ደግሞ ተጫውተን ሬት እናደርገዋለን። የሳይ ለስገሪ እና ጋይስ ቦሬ የነበረን ቆይታ ይሄንን ይመስል ነበረ። አሪፍ ቆይታ ነበረ። ፍሪዝቢን ተጫውተን ሬት ከ10 10 ነው የሰጠሁትኝ ቢካዝ ውስጥ ሆኜ መቅረጽ አልቻልኩኝም፣ አልተመቸኝም ነበረ። በጣም ያስፈራልና ውስጥ ደግሞ ሆኖ ለመቅረጽ እንደን ከታች ተቀርጿል። ያም ሆነ ይሄ እና አሪፍ ነበረ። ሁሉንም ለመጫወት ሞክረን ነበር። አንዳንዶቹ ዘግተው ወጥተዋል እንጂ ሁሉንም እንሞክር ነበር። እንደን በሌላ ቀን መተን የምንሞክረው ይሆናል። በሌላ ቀውጢ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጠብቁ። ወሳይ I'm gonna